በቂ ነው። እንዴት ግን ተረጋግታችሁ ያው አንድ ለምትወዱት ሰው የትኛውን መስዋዕትነት የምትፈልገው ምንም ማለት አይደለም። ሰው ተናገረ ተሳደበ ብላችሁ በዚህ ልክ ስሜት ኖ አልተግባባንም። ተግባብተናል። አሁን የፍቅሩን ነገር አውጣውና ሩታ እያደረገች ያለችው አብርሃምን የምትለማመጠው የምትለምነው ከጊዜያቶች በጣም ሄደና ራስን ከማስናቅ አልፎ እኛ ወደ ማስናቅ እኛ ወደ ማሰደብ መጣ። በእርግጥ እኔ ራሱ ብዙ ነገር እኮ እባላለሁ። አንተ መባሉ ይችላል። እዚህ በኋላ መቀጠል ከፈለግ ቀጥል። እኛ ግን ሀይ እንዴናችሁ? ወጥይ እንዴት ነሽ? ደህና ነሽ? ዛሬ እንኳን ሩታ እንደሌላው ጊዜ ልንጫወት ወይ ልንስቅ ምናምን አይደለም የጠራንሽ። ዛሬ ላይ እና ሜሪ የመጨረሻ ውሳኔ ላይ ደርሰን የጠራንሽ ምን መሰለሽ፣ በየጊዜው ያደረሻለሽ በየጊዜው አብርሃምን መለማመጡ አብርሃም ለመመለስ መሞከሩ ምናምን ከዕለት ወደ ዕለት አንቺን እያስናቅሽ መጣ። በጣም በአብርሃም እና በዙሪያ ባሉ ሰዎች በኤርቤላም ብቻ በቤተሰቦቹ ያለሽን ክብር እየቀነሰው ነው በየጊዜው መሄድሽ፣ እሱም መለመንሽ። ከዛ አለፈና ደግሞ እኛንም ማስጠቃት ጀምርሽ። ገባሽ ማለት እያስጠቃሽ ሁሉም ነገር እኮ አብረን ነበር እያደረግን የነበረው። ቀለበትን ሲያደርግ ምናምን እናንተ ናችሁ ነግራችሁ በዛ ነው እኮ አይ ነው። ግን ደግሞ እሷ ለመፈለግ ያንቺ በጣም እሱን መከተል ምናምን በጣም በዛ እኮ። ኢቭን ቀለበት እንደሚያደርግ እንኳን እኮ አላቅም ነበር። እኛ ነው የነገርንሽ እንድታይ እንድትቆርጪ ነው። አንቺ ግን አሁንም ኢቭን ልጁን ካስከማለት ድረስ እንደ እየተጫወተብሽ እኮ ነው አይደለም? አይ ልጁን እንኳን ካልኩትኝ በምክንያት ነው ሜሪ የምን አውቃለሁ እኮ አንዴ ላስረዳሽ። ምን መሰለሽ፣ ከዚህ በፊት አንቺም አይተሻል ፋሚሊ ጋር ከውጭ ጋር ልሂድና ልረፍ ምናምን ብዬ ስለው ልጄን ይዘሻትሽም ፖሊስ ነው ይዤብሽ የሚመጣው አለኝ። እና አሁንም ይሄ ነገር እንዳይፈጠር ብዬ እኔ እያለሁ ልጄን ለሌላ ሰው ሰጠችብኝ። ታውሪ ወሬው ላስረዳሽ። አታስረጂ። አብርሃምን ትተይዋለሽ። አትይው ነው በቃ ሩታ አትከታዩ ነው በቃ ይቀይስ ነገር እየተከተልሽ ነው ልጁ። ነገሩን እናስተካክላለን እኮ አብረን አንቺን ይከተላል አብረን በጣም ነው የምትከታተሉት። ማሬ ይቁም መከታተሉ ነው የምልሽ። ሶስታ ምንድነው ስሚያቸው ጥሩ ነገር ነው የነገርኩሽ። ይኸውልሽ እዚህ ጋር አንቺ የሚፈልግ የሚያስብልሽ ሰው አለ አይደል? አጠገብሽ አወራና እንዴ አንተ ከአንተ ጋር አወራና አይደለም። አይ ነገር እኮ ነው ወይ ብላንቻ አቋምሽ ነው እኮ ከኔ ጋር አውሪ እንዴ አቋምሽ ነው። ከደስታም ጋር ማውራት አለብኝ ሜሪ እኮ መጀመሪያ ከኔ ጋር አውሪ ታዩ ደስታ ከኔ ጋር አውሪ እየጠየቀችሽ ነው አይደል? ያናገርኩሽ እኮ ልታዳምጪ እሷ ጋር ስላለ ነው የምትሸሽ። እኔ ነኝ የቀጠርኩሽ። አንቺ ቀጥረሽኝ አይደለም የምታወሪኝ። እኔ ነኝ የቀጠርኩሽ ነው እየሸሸች ያለችው አንቺ የእውነት ስላለ እንደምሰማኝ እኔንም አልተራስተማሽኝ። እሺ ላዳምጪ እየሰማሽኝ ነው አይደል? አንድ ቀን አንቺ ይሄ ልጅ እየተከተልሽው ነው ያለው። በጣም በህዝብ ፊት አዋረደሽ፣ በቤተሰብ ፊት አዋረደሽ፣ በዛች ሄርሜላ የምትባል ልጅ አዋረደሽ፣ በፋሚሊዎቹ አዋረደሽ፣ እኛን አዋረድሽ ነው በቃ አልፈለገም ልጁ። ታዩ ምንም እያልሽኝ ያለሽ ነገር ምንም ሊገባኛቸው አብርሃም ታዩ በቃ አብርሃም ስለዚህ ነገሮችን እኮ ትቼ ነው እኛ እናስተካክላለን ብላችሁ እኮ አብላችሁ ጀመራችሁ። ሞከርን በቃ ልጁ ምንም የምንፈልግ ነገር አንቺን የለው እኮ እኔ ደግሞ ስተው እናንተ አብላችሁ የጀመራችሁት እናንተ እንደሆናችሁ ጀመርን አይደል እኮ እየነገረንሽ ነው። አሁን ይሄን ነገር ከጀመርሽው አይቀር ሌላ ወሬ ውስጥ አንገባ። ገባሽ አይደል? ግብግብ ይፈጥራል። አልገባኝም። አቁሚ። ስለምንም ግብግብ እየፈጠርኩኝ አይደለም። አይ እናንተ ነገሮችን ስትፈልጉ የምታደርጉ ስትፈልጉ የምታበቁበት ጉዳይ ስለ አንቺን እያዋረደሽ ነው። እኛ ወሬያችን አንቺን እያዋረደሽ ነው። ስለዚህ ታዩ እኮ የተውኩትን ነገር እኮ እንድጀምር ያደርጋችሁ እኮ እናንተ ናችሁ። አንዴ የሩታ የተውሽውን ነገር እኛ አደረግን አይደለ? አሁን ታዩ ነው ያልንሽ። አልገባኝም። አሁን ያራትን መለሽ ወደኋላ እኔ እናንተ ወርት የሌለ እንዴ ትናንትና ስንት ነገር ተነጋግረን የለ እንዴ? ታሱን ማውራት ነው ነገር አውጥተናል። ግን
ይህንን ነገር ደግሞ ማለት ምንድነው እየተፈጠረ ያለው? ምን አለሽ? እሱ አይደለም ትናንትና ከሱ ጋር ያወራነው ነገር አለ። ከአንተ ጋር ያወራነው ነገር አለ። ደስታ እንዴት ልጁንም ስለመስጠት እኮ ያወራሁት ከአንተ ጋር ነበር አይደል እንዴ? ምንድነው እንደማታጠፍ ጋር ነገር ለማስተካከል ነገሮች ጣጣኔ ላይ እንዳይመጡ ልጁን ለእሱ ሰጥቼ ነገሮችን እንዳስተካከል የተነጋገርኩት ከአንተ ጋር ነው አይደል? ማለት አሁን ነገሩ ወደ እኔ ስለዞረ ነው በግልጽ እያወራሁት ያለሁት እንጂ ይህን ነገር ማንም እንዳያውቅም ተነጋግረን። ሩታ ያን ካረግሽ በኋላ ምንድን ነው ያደረግሽው? ሁሉም ነገር ለምንድን ነው ነገር ታደርጊያለሽ? ምን አደረግኩኝ? ልክ እሱን አውርተሽ አብርሃምን ልጁን ምናምን ካልሽ በኋላ ምንድን ነው ያደረግሽው? እኛ እኮ ዛሬ ሰዓት ቦርሰን ለብሰን የመጣ ነው ሩታ ከእኛ ጀርባ አብርሃምን ለማግኘት የምታደርጊያቸው ነገሮች እንዳለ ደረሱ። በቃ ሸርሜላ ጋር ነው ያስፈልጋል። አንቺ አብርሃምን ለማግኘት ጉድጓድ ተቆፍሪያለሽ ሩታ ገባሽ? እኛንም ሸጠሽናል ገባሽ አይደል? እኛ ለአንቺ ብለን እኔ ነኝ የሄድኩት እሱ ነው የት ነው ብሎ ደጉሮ ጠየቀኝ። እንዳል ምንም ነገር ታውቃላችሁ ለምን እንደዚህ ከእኛ ጀርባ የምታደርጊው ነገር ሁሉ ዛሬ ደረሰ እኮ ነው ያፈርኩት እኮ ዛሬ ይኸውልሽ አራት ማታ ሄደሽ ተመከረ አልሄድኩም ሜሪ አለች አለ የነብርሽ የምታረጋሪ ምንድን ነው ይሄ ስለ ስርዓት እግዚአብሔር እኔ እንደዛ አላደረግኩም። አንቺ አልፈሽ ከለኔ ስለሰራ አዎ ያደረኩት ነገር እኮ አደረግሽ እያልሽ ነው። አንቺ የማልፈልገውን ነገር እንደወጣ እንዳታረጊ የፈለግሽው መወሰን ትችያለሽ ሜሪ። ሲቀጥል ደግሞ ማለት ነው እኔ ስፈልግ ነው ሳልፈልግ ነው ነገሮች ሊሆኑ የሚባለው ሜሪ። ነገሮችን አክብሬ ስቀበልሽና አክሰፕት ሳደርግሽ አንቺ ነገሮችን እንደፈለግሽ ረን ማለት ትችያለሽ ማለት አይደለም። እኔ ባንቺ ላከበርሽሽ ስላከበሩኝ አዳምጪኝ። አዳመጥኩሽ አዳምጪኝ። ባንቺ እየተሰደብን ምንም የማይመስል አንቺ ስለምትበልጥ ልክ ጀርባ ነው ጀርባ ሄዱ ልክ እንዳልሆኑ ግን እየነገርኩሽ እኮ ችግር የለውም እኛ እንደዚህ ነው ማለት እያልሽኝ ፈርዘር እያልሽኝ የምታይልሽ አንቺ ነሽ። ልክ እንዳልሆነ ጨምር እየነገርኩሽ እኮ ልትሰሚ ፍቃድ ከበር ላይ መንገድ ነው ነገሮች ሁሉ እየደስና ከበሩ ዞር አርጓት ቢሮ የደወለው ሀሳቤ ውሸት ነው። ምንድን ነው ሰው ሁሉም ነገር ውሸት ነው። ያምሻል ለምን አነሳሽው እንደጉልልሽ አንቺ ልጅ መስሎኝ የመጣሁት በዛ ሰዓት የማይሆን ነገር ተናግሮኝ ስለነበረ ማንም የማይሆን ነገር ተናግሮኝ ስለነበረ አላነሳሁላችሁም። ማለት በሩ ጋር ሄደሽ አልሄድኩም አትችይ እንዴት ነው ማጭኸው አንቺ አትችይ እንዳለቀምና በሆን ጭዎች ሰዓት ይኖርሽ አክብሬ ስለሰማሽ የማይሆን ነገር እየተናገር ስሜ እንድታጠፊ አልፈቅድልሽም። ጭራሽ ምንም ነገር አታውሪ። ታማኝነት ለማስቆጠር እኔ ማስጠቆር ተደውሎብኝ እኮ ለምን አታነሽም? ወዲያው አነሳሁልሽ እየተባልኩ መሰደብ አልፈልግም። እንደ ታናሽ ነገር አርፈሽ ተቀመጭ። አርፈሽ ተቀመጭ። መውጣት የሚጠበቅብሽ አበቃ። ነገሮች አክሰፕት ሳደርግሽ በዚህ ልክ አምባገን እንድትሆኝብኝ አልፈቅድልሽም። እቺ እኔ አራስ እንዳታሳስሽኝ ዛሬ። ሲቀጥል ደግሞ ምፈልግ እንዳታሳስሽ እኔ ነኝ። ማንም ሊያስገድደኝ አይችልም። ማንም አያስገድድሽም። አንቺ ግን ነገሮችን በማይሆን መንገድ ያየነው እኮ ነው። ምንም አይነት ነገር የለም። እሱ ምን አገቶት ነው? የት ነው የምትሄጂው? የልትወጪ ነው ከእንትና ጋር በጣም እንትን ብሎ በቃ ይሄ በጣም እያሰበች ስለሆነ አንቺ የምትወጪበትና የምትገቢበት ነገረን እኮ العالم يوقف بيني وبين عائلتي ብቻውን ደግሞ እንዳይሆን ስለምፈልግ ነው የትነሽ የተገባሽ መላት እንጂ ለምን ልጁ አስቀምጣ እንጦሮጦስ ለምን አትወርድም? ያለ ስሰጠው እኮ ተቀበለኝ። ሌላውን ታዩ አንድ ሴጣን ውስጥ እንዳከችኝ የፈለገበት ሴጣን ውስጥ መግባት ይሻልሽ። አይመለከተኝም እኮ ነገሮችን ሰዓት ይኖርሽ በማይመለከት ኢቭን በማይመለከት ነገር ውስጥ እየገባሽ አክብሬሽ አክሰብት ስላረጉሽ እንደዚህ ላይ እንድትወጪ ግን አልፈቅድልሽም። አያተረክ አንቺ ካዲ ነሽ ብትናገሪኛል። ካዲ ነሽ፣ በጣም ካዲ ነኝ። አዎ ሜሪ ምን ተሰሜሪ ምን ማን ነገር ታወራለሽ? አንተ ምን እያልክ አልገባም። አንዳንዴ እህትነትም ታላቅነትም ሲስ ምን ነው አንተ ደግሞ አይ ሜሪ አትጨቃጨቁ እያልኩ ነው። ጭቅጭቅ አታውቁ። መናገር ያለባችሁ ተናገሩ። ስማ ይኸውልህ አሁን ለስታውቅ ድር አንዴ ይቅርታ ሜሪ አንዴ ዝም ብሎ በቃ አንዴ ሰማኛለህ። ደስታ እህቴ ላይ ስለማላነሳ ነው ያረግምሽ ነበር። አንዴ አልተነሽ ተቃላጭ አልፈሽ ምን ልትብልት መቼ ነው ምን አልመት ምን እንደምትገነባፊ ያውልሽ ምን ስለማለካሽ ነው። ታውቂያለሽ የማልነካብሽ ምክንያት ታውቂያለሽ። በቃ ኩሻ ስርዓት ይኖርሽ ተከባቢ
ስላከበርኩሽ መሰለኝ እንደዚህ ግዴታሽ ነው ማክበር አምላክሽ ነኝ ግዴታሽ ነው ማክበር ነው ማለት ደግሞ ግዴታሽ ነው ውስጥ መጥተሽ እንደዚህ ማመስ መፍታለሽ ማለት አይደለም አንተ ችግር ነው ሰናት በማራም ራፊ ሩታ ዘመን ራፊ ሩታ ዛግሽሽ ነው እኔ ነገሮች ወጥሽ በቃ ላይ እንደታላ እንሳከብርሽ አይደለም ሲሪ አሁን አንቺ ላይ ዲና አላሰ ማጥናፋት ሜሮን ማንደማመጥ ኮልን ይላል አንዴ እኮ አንዴ ሩታ ዝም በይ አንዴ ዝም በይ ሰማኛለህ ሩታ ሰማኛለህ ደስታ የምትፈልገውን ነገር አሁን እኮ ንገራት ገባህ አይደል ያው አጠገብሽ ቆሟል የሚወድሽ ሰው አለ እሱ ይከባከብሻል ከሱ ጋር ትሆኛለሽ አያሉንም ካልሽ ደግሞ ከዚህ በኋላ ምንም አታስደግኝ ገባሽ አንቺ ልጅ እያለቃቀሽበት እኛ ምንም ተስፋ እንደሌለን ሰው እንደገና በሱ ዘንድ አታስደግኝ በቃ ሩታ በቃሽ እነሱ እኮ ለአንቺ ስለሚያስቡ እንጂ እኮ ሌላ ነገር አስባለሁ እናራነቂ በቃ አሁን የራስሽን ላይ የምትኖሪበት ሰዓት ሄደሽ ምናምን እንድታወሩ ምናምን አንፈልግም እኮ ደስታ አረፍ ነገር አትናገረኝ አንተ ያስፈራሩሽ አንተ ለምን መናገር ትፈልጉት ማትናገረው የፈለጋ ፍቅራት እንጂ ማለት ነው መናገር ያለብን ፊት ለፊት ተናገራት ለምን እንደምትፈራት በቃ ይወድሻል ጊዜ ሰጥሻል አብረሽ ሁኚ እባክሽ እንደውም አሁን ይገይሻል አብረሽ ትሆናለች አትበላት አዎ እዚህ ልጅ ከምታለቃቅሽ ይኸው በቃ የሚወድሽ ሰው አለ እሱ ጋር ሁኚ ለምን ራስሽን የምታስልኪኝ የምታስልኪው ትሆኛለሽ የተውኩትን ነገር አብላችሁ የጀመራችሁት ራሳችሁን እንዳያስናቃችሁ አንቺ አይተን ነው የጀመርነው አንቺ አይተን ነው የጀመርነው ገባሽ ስታዝኝ ስታለቅሺ እሱ ጋር መሆን እንደምትፈልጊ ስለነገርሽ ነው እኛ አብረን ምን አገባን ነገሮችን አብቅቶልኝ ትቻለሁ ስናችሁ አብላችሁ የጀመራችሁት እናንተ ናችሁ እኔና ተላቆልኝ ብያችኋለሁ እንዴ ብያችኋለሁ ወይ አንቺ ለከት ይኑርሽ ላፍሽ ሰው ነው እግዚአብሔር ይክራንቺ ማይሆን ነገር ይዝን እየተደረገ እንኳን ስለማከባችሁ ነው እሺ ብያችሁ ሁሉም ነገር ሲደረግ የቀረመው ለማን ነው ምን ያደርግነውና ነው ምን አድርገን ነው ለማን ብለን ነገሩን እኮ ትቼው ነበረ አይደል እንዴ ምንም ያርግብንም እኮ ማላቀው ነው አጣርተሽ ደውለሽ ነይ ብለሽ እኮ ጎትተሽ ወሰድሽ አንቺ ነሽ አለበት ድረስ ምንም ታሪክ ያደረገሽ ነው ምንም ታሪክ የለም እኛ ምን አገባን እዛ ጋር ለምቀርብት ሌላም ነገር ጋር አንቺ እንዲቆርጥልሽ እንጂ እኛ ምንም እኮ ይመለከተንም ቀለበት አረጋረገ ቀለበት ወሰነ ለምንድን ነው ነገር አይደለም ማተኛ አረገች ብላችሁ ደግሞ ቀለበት ወሰነሽ ለምንድን ነው ምን እንዲሰማሽ አላውቅም እውነት አብርሃምን ድጋሚ እንድትወጪ አንድ ነገር ልንገር ከሷውን አፍቅሮሽ ስለሆነ ስለሚሰማሽ እሱን አሞኝ እንደለመድሽ እሺ ይሰማሽ ፍቅር ውስጥ እኮ ነው በጣም ምንም ብትይ ቤት ተከበርሽ አይደል ማለት ልታስገድደኝ እንዴ ለምሻካ ህይወቴ ላይ ልትነው ወላና ተካለው ነኝ ነው ማን እናንተ ኖሩበት አረበስ አንቺ ከሃዲ ነሽ በየት ሲጣም ስንዳራ ካራሳ ያውነ እኔ እናንተ ትላንትና ተነጋግረናል አይደል ምን ተነውራ ደብሮ ዝጋት እግዚአብሔር ጀመር ማለት ጋሪሽ መኪና ተፈጠረ አንቺ እንዳንቺ ልትረሳለኝ ማስተካከል ተገላገልኩኝ እንቀጥልኩኝ ማክብሬሽ ስራውራውሽ ምናምን አክስታረጋለሽ እንደዚህ ምንም ለኔ አስብ አይደለም በእናትህ ስንትናገሪ ነገር ተረጋግተሽ አንዴ አታስብ በደንብ ተረጋግቼ እየተናገርኩኝ ያለሁት ዳኒ እንዴ ሁሉ ነገር የደረሰብን የሁሉ ነገር የተባለን ያለው ለአንቺ ነው በታቂ ገባሽ አንቺ ግን ዞረሽ ከኋላችን እኛን ጥፋተኞች ለማስደረግ አንተ ያስደፋሽን ዛሬ ነው አንተ ጥፋተኛ ነኝ ያደረከኝ አንተ ያስደፋሽን ዛሬ ነው አንተ ነኝ ጥፋተኛ ያደረከኝ እሺ ብዬ ነገሮችን አክሰፕት ስላደረኳችሁ ዛሬ እንደገና ለምንድን ነው እንዲምትኝ ብላችሁ መለሳችሁ ነው የመጣይቃችሁ በጣም ሺህ ነው ልጃችሁ አብርሃም ተታይዋለሽ አትይው ይሄው አጠገብሽ ሰው አለ ከሱ ጋር ምንድን ነው ሀገራችሁ ያስጀመራችሁኝ ነገር አለ ምን እኮ ትቼ ሲጀመር አንተ ሁሉንም ነገር ትቼ ደስታ ማራቪ ለዚህ ነገር ስለሚያስብልሽ ነው ሜሪ ስለምታስብልሽ ነው እንደዚህ አይነት ነገር ነው አሰቡልኝ ማለት ግን ፈርገር ማይገባ ነገር መናገር አለባቸው ማለት አይደለም ተመተው አለብሽ እዛ ጋር መሄድ ምናምን ማቆም አለብሽ ሩታ እንዴ በቃ አብርሃም መተው አለብሽ ሰማኝ ደስታ አብረን ነበር አይደለ ካዩ ጋር ካዩ ደስታ ተረጋጋ እዩ ነበር አብረን ነው ሄድነው ብዙ ነገር አወራን እዩ ሄደን እናንተ ብዙ ነገር አወራን ይብን እዚህ ጋር ማውራት የሌለብኝ ነገር ሁሉ አስወርተኛል እንዴ በቃ ብዙ ነገር መጨረስ ያለብኝን ውጭ ሀገር ሄጄ እንድጨርስ ካንተ ጋር ብዙ ነገር ተነጋግረን ነበረ ጣጣ እንዳይመጣብኝ ልጁን ለአብርሽ እንድሰጠው ተነጋግረን ነበር አይደል እንዴ እና ታዲያ እንደማያውቅ እዚህ ጋር ታረግልኝ
አይ ምናምን አንተም የራስ ጉዳይ ነው፣ አንቺም የራስ ጉዳይ ነው። ከዚህ በኋላ ገባችሁ? ነገር መወሰን ትችላላችሁ፣ ትችላላችሁ። እናም